የት ነው ያለኸው የአገሬ ሰው? 7-11 የምትሰራ እኛም ስንሰራ የነበርን ሰዎች 7-11 ብዙ ስቶሮችን እየዘጋ መሆኑን በብዙ በኩል እየተወራ ነው። እዛ ውስጥ ያሉ ኢትዮጵያዎች እየተቀነሱ እየወጡ ነው ያሉት። ታዲያ ምንድን ነው የሚለውን ደግሞ እንደ ፋይናንስ እንደ ቢዝነስ ባለሙያ ምንድን ነው የሚለውን ደግሞ ሪሰርቾችን መስራት ጀመርን። ምክንያቱ ካምፓኒው ያለ ምክንያት ስቶሮችን አይዘጋም ብለን እናስባለን። ወደ ሪሰርቹ መጣንና ስናየው 7-11 ብዙ ስቶሮችን እየዘጋ መሆኑን መረጃዎች እየተለቀቁ ነው ያሉት። ምክንያቱ ምንድነው የሚለውን ነገር ሳይ ካምፓኒው ወጪውን እየቀነሰ ፕሮፊቱን የሚያሻሽልበት መንገድ እያሻሻለ መሆኑንና በውጭ በኩል በጣም ውድድሮች እየበዙ ስለመጡ ካምፓኒው ማሻሻል ግዳጅ መሆኑን አውቆበታል። ቀጥሎ ደግሞ ካምፓኒው ለወደፊት የሚያስፋፋቸው ነገሮች የድሮ ስታይሉን እየተወ በተሻለ ተወዳዳሪነት ባለው በኩል እየሰራ መሆኑንና የአሁን የመጀመሪያዎቹ ኦልድ ስታይል ናቸው። ፕላስ ደግሞ ሌብነት የሚበዛበት ገበያ የዋጋ ንረት ምናምን ጨምሯል ብሎ ምክንያቶችን አስቀምጧል። በሌላ በኩል ደግሞ 7-11 ከዚህ በፊት ስታክ ማርኬቱ በእንትን ላይ አልወጣም። ወደዛ ለመውጣት አይፖ ወይ ደግሞ የስታክ ማርኬት ላይ ለመነገድ ወደዛ እየሄደ ስለሆነ ማስተካከል ያለበት ኢንቨስተሮች እንዲቀበሉት ፕሮፊቱን ምኑን ወጪውን ቀንሶ ወደዛ ከመጣ ተቀባይነት ስለሚኖር እሱ ላይ እየሰራ መሆኑን ነው የተናገረው። ይሄ ማለት ምን ማለት ነው? ካምፓኒዎች ከጊዜ ወደ ጊዜ ራሳቸውን እያሻሻሉ ራሳቸው ወጪ እየቀነሱ ሰራተኛ እያባሩ ራሳቸውን እያስተካከሉ መሆናቸውን ይሄን የእኛ ማህበረሰብ አዌር መሆን እንዳለበት መረጃ ለማካፈል ነው የመጣሁት። ይህም ለምን ይጠቅመናል? የእኛ ማህበረሰብ አንድ ቦታ ብቻ ቁጭ ብሎ ግን ለወደፊት እየተቀየረ ያለውን የዓለምን ነገር ስለማይረዳ በብዙ በኩል እየተጎዳ መሆኑን እኔም ብዙ ሰዎች ስራ አጥተው እየተቸገሩ መሆናቸውን ስለደረሰኝ ነው። በሌላ በኩል ደግሞ እንደዚህ ከሆነ ለምን እየተቀመጥን ነው? ምን እያደረግን ነው? ምንስ ማድረግ አለብን የሚለውን ደግሞ መረጃዬን ለእናንተ አካፍላችኋለሁ። ወደዛ ከመሄዳችን በፊት በሌላ በኩል ደግሞ እዚህ ጋር ፌስቡክ ወደ 7,000-8,000 አካባቢ ሰራተኞችን እያባረረ መሆኑን ወይ ደግሞ ለወደፊት ለማባረር ዝግጅት ለመሆኑን ሰሞኑን መረጃዎች በጣም እየወጡ ናቸው። ከሰውየው ንግግር ያገኘሁት ነገር በጣም የገረመኝና ለእኛ ማህበረሰብ መረጃ ይሆናል ብዬ ካሰብኩት ነገሮች ውስጥ ሁሉ ከተናገራቸው ንግግሮች ሁሉ በጣም የገረመኝ ነገር ስለሆነ ይህን ነገር እኛ ሁላችንም መረዳት አለብን ብዬ አስባለሁ ማለት ነው። ይሄ ለምንድን ነው? የእኛ ማህበረሰብ የሚረዳበት የካምፓኒዎችን አካሄድና የካምፓኒዎች ውስጥ መቆየትን በጣም ለይቶ ማወቅ ስላለበት ይሄ የግል ካምፓኒዎች ለፕሮፊት ለጥቅም እንደሚቀመጡና ኤኒ ታይም ነገሮችን እየቀየሩ ከውስጥ እንደሚያወጡን ከውጭ ደግሞ እንደማይቀጥሩ ማወቅ እንዳለብን ይሄን ለመረዳት ብዬ ነው። እና ሰውየው ይሄ የፌስቡክ ባለ ንብረቱ ምን ብሎ የተናገረውን ነገር ልንገራችሁ። በጣም የገረመኝ ነገር አንብባት። ሰክሰስ ኢዝ ናት ኤ ጊቨን